ከትግራይ ህዝብ ጥቅምና ደህንነት አኳያ ግን ዘግናኝ ሆነ ስህተት እየፈጸመ ነው። ምክንያቱም በሌሎች ዘንድ ይሄ የቃል ኪዳን ሰነድ ከመፈረሙ በፊት የነበረው ተቃውሞ ከሻዕቢያ ጋር የሚደረግ ግንኙነት ትግራይ የጦር አውድማ ለማድረግ የሚሸረብ ሴራ ነው። በህወሓት ጽሕፈት ቤት ውስጥ የመሸጉት መሳፍንት በትግራይ ህዝብ የህይወትና የደህንነት ወጪ ወደ ስልጣን እንዲመጡ ለማድረግ የሚደረግ ነው። ከትግራይ ህዝብ ጥቅም ጋር የሚቃረን ነው። የትግራይን ህዝብ የትግራይን የጦርነት አውድማ የሚያደርግ ነው የሚል ስለነበር ማለት ነው። እነዚህን ሁሉ ነገሮች ተመልክተን የእስካሁኑ የታደሰ ድርጊት ካልታረመ ምን ያስከትላል? አንደኛ ይሄ የጀነራል ታደሰ ድርጊት ፖለቲካውን የትግራይን ፖለቲካ አሁን ከቆሸሸበት መጠን በላይ የበለጠ የሚያቆሽሽ ነው። የበለጠ የሚያከረፋው ነው። የበለጠ ኋላ ቀር የሚያደርገው ነው። አንድ ሁለተኛ በፍጹም የትግራይን ህዝብ አንድነት የሚያመጣ አይደለም። የትግራይን ህዝብ አንድነት የማያመጣ ከሆነ ደግሞ የትግራይን ህዝብ በተሻለ ስፍራ ላይ የሚያስቀምጥ አይደለም። ሶስተኛ ታደሰ ማለት ፍቅሩን እያጦፈ ያለው ከጦርነት ፈላጊ ከሻዕቢያ ተላት ተሸካሚዎች ጋር ስለሆነ ጦርነቱን የሚያቃርብም አደገኛ ተግባር ነው።